አምሃራ የሚለው ቃል አም ማለት ሕዝብ ሲሆን ሃራ ማለት ተራራ ማለት ነው። ዛሬ ይሄ ስም በየቦታው የሚጠላ፣ የሚሰደብ፣ የሚወገዝ፣ የሚሰደድ፣ የሚባረር፣ የሚተናኮሉት፣ የሚገፉት፣ የሚነጥቁት፣ የሚቀሙት፣ የሚቀብሩት አይነት ሆነ። እግዚአብሔር ይማረን። ሎርሃማ አያችሁ፣ ምህረት የማይገባው ሆነን እኮ ነው። ለምን ጣዖት ውስጥ ገባን? ክፋት ውስጥ ገባን? አምላክን ትተን ይሄ ዳፍንታም የሆነ መናፍስት ውስጥ ገባን። እሱ ይሻላል ብለን መረጥን። ጊዜያዊ የሆነ የአጋንንት አሰራርን እንደ ድል ቆጠርነው። እንዲህ ባለ ሁኔታ ውስጥ የተተካው ትውልድ ምህረት የማይገባው ሆነ። የምህረት ዘመን ሲመጣ ያመዋል፣ ይታወካል፣ ይጨነቃል።